በነገር ሁሉ መጠበቅ ለእርሱ ፍቃድ የተገዛ ሕይወት እንዲኖረን ይረዳናል። እዚህ ጋር ትልቁም ነገር አለ። ለሱ ምን ፍቃድ? እግዚአብሔር እንደ ልቡ እንድንሆን ነው የሚፈልገው። እንደ ልቡ አንድ ሰባኪ ሲናገር እግዚአብሔር ዳዊትን እንደ ልቤ አለው ይልና እኛንስ አለ ምናልባት እንደ ልባቸው ይለን ይሆን? እግዚአብሔር እንደ ልቡ የምንወጣ መንገባ እንደሱ ሐሳብ የምንኖር ያድርገን። እንደ ልቡ ሐሳብ እግዚአብሔርን ታምኖ መጠባበቅ የሚያስገባን በእግዚአብሔር ዊልስ በእግዚአብሔር ፍቃድ ውስጥ ነው። እግዚአብሔርን ካልጠበቅን የማንን መንገድ ነው የምንመርጠው? የራሳችንን መንገድ ነው የምንመርጠው። እንግዲህ እዛ ጋር ነው የሚጀምረው። የራሳችንን መንገድ መርጠን ስንሄድ፣ በተለይ ደግሞ የተስፋ ልጆች ከሆንን ሕይወታችን ሚዘረብል ይሆናል። መንገድ ስተናላ፣ በትራካችን ላይ አይደለንም። ትክክለኛው የክርስቲያን ጤንነቱ ያለው በእግዚአብሔር ፍቃድ ውስጥ መኖሩ ነው። ክብር ለእግዚአብሔር ነው። ፍቃድህን አደርግ ዘንድ አስተምረኝ። ፍቃድህን የልብህን ሐሳብ አደርግ ዘንድ አስተምረኝ። ፍቃዱን እንድናደርግ እግዚአብሔር ይርዳን። አሜን። ደግሞ የእሱ ፍቃድ ወገኖች ምን አይነት እንደሆነች እግዚአብሔር ይናገረናል አይደለ? ኤርምያስ 29 ላይ የልቡ ሐሳብ የእግዚአብሔር ፍቃድ ለልጆቹ ሰላም ነው። እግዚአብሔር የተመሰገነ ይሁን። ፍጻሜና ደስታ ያለበት የሰላም ሐሳብ እንጂ የክፉ ነገር አይደለም። የሱ ፍቃድ ለኛ በጎ ነው ወገኖች። የእግዚአብሔር ፍቃድ ልብን ደስ የሚያሰኝ እንደሆነ እግዚአብሔር ቃል ይናገራል። እንድናውቀው ግን ይፈልጋል፣ እንድናስተውለው ግን ይፈልጋል፣ እንድንኖርበት ግን እግዚአብሔር ይፈልጋል። ስለዚህ እግዚአብሔርን ታምነን ስንጠብቅ የሚመራን ወደሱ ሐሳብ ነው፣ ወደ እግዚአብሔር ፍቃድ ቦይ ውስጥ ቻነል ውስጥ ነው የሚያስገባን። ክብር ለእግዚአብሔር ነው። ለዚህ እግዚአብሔርን በመጠበቅ ውስጥ ፍቃዱን እናገኛለን፣ ሐሳቡን እናገኛለን፣ ምክሩን እናገኛለን፣ የእግዚአብሔርን ጥበብ እናገኛለን። ፍቃዱ ይሁንልን፣ በፍቃዱ መኖር ይሁንልን። ከዛ ውጪ ሕይወት የለም ወገኖች። ከእግዚአብሔር ፍቃድ ውጪ ሕይወት የለም፣ ሰላም የለም፣ እረፍት የለም። እረፍት ያለው እሱ ባሰመረልን ጎዳና ስንሄድ ነው። እሱ ሂዱ ባለን መንገድ ስንሄድ ነው። ክብር ለእግዚአብሔር ይሁን። ፍቃድህን ለማድረግ ምን አድርገኝ? አስተምረኝ። ስለዚህ እግዚአብሔርን በመጠበቅ ውስጥ ወደ እግዚአብሔር ፍቃድና ሐሳብ እንመጣለን። ክብር ለእግዚአብሔር ይሁን። ሉቃስ ምዕራፍ 22 ከቁጥር 41 እስከ 42 እንደዚህ ይላል። ኢየሱስ እንደ ልማዱ ወጥቶ ወደ ደብረ ዘይት ተራራ ሄደ፣ ደቀ መዛሙርቱም ተከተሉት። ከዚያም በደረሱ ጊዜ ወደ ፈተና እንዳትገቡ ጸልዩ አላቸው። ከነርሱም የድንጋይ ውርወራ ያህል ርቆ ተንበርክኮ ጸለየ፣ እንዲህም አለ፣ አባት ሆይ ፍቃድህ ከሆነ ይህችን ጽዋ ከኔ ሰውር፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ምን ያድርግ? ይፈጸም አለ ጌታችን። ክብር ለእግዚአብሔር ይሁን። ጌታችን በጣም አስጨናቂ በሆነ ጊዜ ያደረገው አባቱን በጸሎት መጠየቅ ነበር። ፍቃዱን ለሰማዩ አባት ማስገዛት ነበር። የኔ ፍቃድ አይሁን። ሃሌሉያ። የጸሎታችን ቦታ የሚያመጣልን፣ በጽናት የምንቆይበት ቦታ የሚያመጣልን ይህ ነው። የኔ ፍቃድ አይሁን፣ ነገር ግን ያንተ ፍቃድ ይሁን። ፍቃዱ ለኛ መልካም ናትና በነገር ሁሉ እግዚአብሔርን ተስፋ አድርገን ልንጠብቀው ይገባል። ፍቃዳችንም ልክ እንደ ጌታችን ለእግዚአብሔር የተገዛ የገበረ ሊሆን ይገባል። ለእግዚአብሔር በሁለንተናችን ልንገዛ፣ ሕይወታችን በፍጹም ለእርሱ የተሰጠ እንዲሆን ይገባል። በማጠቃላይ በመጽሐፍ ቅዱስ አንዳንዶቹ የእግዚአብሔር ባሪያዎች ቅድም እንደጠቀስኩት አብርሃም፣ ዮሴፍ፣ ሙሴና ዳዊት እግዚአብሔር የገባላቸውን ተስፋ ለማግኘት መጠበቅ ነበረባቸው። ነገር ግን በመጠበቃቸው ሂደት ውስጥ እግዚአብሔር ለበለጠው ነገር እየሰራቸው እያዘጋጃቸው ነበር። እግዚአብሔር ዛሬ በእርሱ እንድንታመን፣ ለነገ ደግሞ በእርሱ ታማኝነት ላይ እንድንደገፍ ይመክረናል። የመጠበቅ ሂደት ልባችንን ከልቡ ያቀርብልናል። ፍቅሩን የበለጠ እንድንረዳው ያደርገናል። እንጸልይ።